ሰላም ሰላም ጣፋጮቹ የኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ ልጆችዬ? እንዴት ነው ሳምንታችሁ? እንዴት እያሳለፋችሁ ነው? በጥሩ ነገር እያሳለፋችሁ ነው? በጣም ጎበዝ ልጆች። ታዲያ ልጆችዬ ከኔ ጋር የምንሰራቸውን የተለያዩ የፈጠራ ስራዎች እጃችሁን እያፍታታችሁ እየሰራችሁ በጣም የራሳችሁንም የተለያዩ የፈጠራ ስራዎች እየጨመራችሁ እየሰራችሁ እንደሆነ ተስፋ አደርጋለሁ። ልጆችዬ እዚህ እኔ ጋር መታችሁ አብራችሁ መስራት የምትፈልጉ ከሆነ በየቤታችሁ ከኔ ጋር የምንሰራቸውንም የራሳችሁንም የፈጠራ ስራዎች በመሞከር መስራት ይኖርባችኋል ማለት ነው። ለዛሬ አንድ ቆንጆ ስራ እንደምንሰራ ተነጋግረን ነበር አይደል? ምን ነበር እንሰራለን ያልኳችሁ? በጣም ጎበዝ ልጆች። ዛሬ የምንሰራው ልጆች መጽሐፍትን ስናነብ ወይም የቤት ስራ ስንሰራ ቦታው እንዳይጠፋን ምልክት የምናደርግባቸውን በወረቀት በማጣጠፍ በቀላሉ የሚሰሩ ምልክት ማድረጊያዎችን ነው። ዛሬ ከእናንተ ጋር የውሻ ምስል ያለውን ምልክት ማድረጊያ ነው የምንሰራው። ታዲያ ምልክት ማድረጊያውን ለመስራት የሚያስፈልጉን ነገሮች አሉ። ቀለም ያላቸውን ወረቀቶች የምታገኙ ከሆነ ካላገኛችሁ የምታገኙትን ወረቀት፣ ማጣበቂያ፣ ማርከር እንዲሁም ደግሞ እርሳስ ታዘጋጃላችሁ። እነዚህ ነገሮች አዘጋጅታችሁ እስክትጠብቁኝ ድረስ እኔ አንድ ቆንጆ የኢትዮጵያ ልጆች መዝሙር ልጋብዛችሁ። ተረት ቢተለም ለብሎ ፊደል ቢደገም አንተ ነህ የእውቀት አብነት፣ አንተ ነህ የድንቁርናው ጠላት። ጥቁር ሰሌዳ ላይ መሃል የፈለፈልከው እንቁላል በሕይወት መስመር ተዘርቶ ይኸው ይበራል ነፍስ ዘርቶ። ቤት እንኳን ቢጠፋ ጥላ ስር ሰብስቦ ሰውን ሰው ያረገው ዕውቀትን መግቦ
ለምን ያንስበታል የመምህር ዋጋ? ብድር ከፋይ እንሁን ውለታን አንዘንጋ። በተማሪ አእምሮ ዕውቀትን የዘራ መምህር ታላቅ ነው ታሪክን የሠራ። አስተማሪ 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 አስተማሪ። እሺ ልጆች መዝሙሩን አዳምጠን ተመልሰናል። አሁን ወደ ስራችን ልንገባ ነው። እዚህ ጋር እኔ አንድ ሙሉ ወረቀት አዘጋጅቻለሁ። በመጀመሪያ በዚህ ሁሉ ስለማልሰራ ወረቀቱን እንደዚህ አድርጌ አጥፈዋለሁ። በነገራችን ላይ አነስ ያለም ከፍ ያለም መጠን ያለው መስራት ይቻላል። እኔ ለእናንተ ለማሳየት ያህል ከፍ ያለ መጠን ያለውን ሰርቼ ያሳያችኋለሁ። እናንተ ግን በመጽሐፋችሁ በደብተራችሁ ወይም ደግሞ በምታነቡት ባላችሁ ነገር ልክ አነስ አድርጋችሁ መስራት ትችላላችሁ። እንደዚህ ካደረገን በኋላ እኩል መሆኑን እናያለን። አራቱም ጎኖቹ እኩል ናቸው። በመቀጠል እንደዚህ አድርገን የሶስት ማዕዘን ቅርጽ እንዲሰጠን አድርገን እናጥፋለን። ጥፋቱ ልክ መሆኑን በደንብ ማረጋገጥ ይኖርባችኋል። ከዛ ደግሞ ልጆችዬ ውሻ እዚህ ጋር ጆሮ አለው አይደለ? እንደዚህ ወረድ ያለ ጆሮ እንዳልኳችሁ የውሻ ቅርጽ ስለምንሰራ በመጀመሪያ የውሻውን ጆሮ እንደዚህ አድርገን እንሰራለን። እንደዚህ አድርገን በማጠፍ እዚህ ጋር እንደምታዩት እናዘጋጃለን። በዚህ አይነት መልኩ አጥፈን ከጨረስን በኋላ የአፍንጫውን ክፍል ለማድረግ ደግሞ እዚህ ጋር ክፍተት አለ አይደለ? ክፍተቷን ተጠቅመን እንደዚህ አድርገን ከፍ እናደርጋለን። በነገራችን ላይ ይሄን ክፍተት ያደረግነው ልጆችዬ ለምሳሌ መጽሐፋችሁን፣ ደብተራችሁን እንዲሁም ደግሞ የተለያዩ የምታነቧቸውን ነገሮች ዘግታችሁ አንድ አፍታ ወደ ጉዳያችሁ ሄዳችሁ ስትመለሱ ገጹ ወይም ቦታው እንዳይጠፋባችሁ ይሄ ገጹ ከሆነ እንደዚህ አድርጋችሁ አስገብታችሁ ምልክት አድርጋችሁ ትሄዳላችሁ። ስትመጡ ደግሞ ልክ እንደዚህ አውጥታችሁ ማንበባችሁን ትቀጥላላችሁ ማለት ነው። ስለዚህ ምልክት ማድረጊያው እየሰራን ነው። እንዳልኳችሁ የውሻ ቅርጽ ስለሆነ የምንሰራው የጆሮውን ክፍልና የአፍንጫውን ክፍል በዚህ አይነት መልኩ አዘጋጅተናል። ይሄኛው ክፍተት ቦታ ደግሞ ገጹን የምንጠቁምበት ወይም የምናደርግበት ቦታ ነው። እዚች ጫፍ ላይ ያለችዋን ሹል ቀስ ብለን ቅርጿን አፍንጫ እንድትመስልልን በዚህ አይነት መልኩ እናዘጋጃታለን። በዚህ አይነት መልኩ ካዘጋጀን በኋላ ነጭ ወረቀት ደግሞ እናቀርብና የአይኗን ክፍል እንሰራለን። ተመልከቱ ልጆች የአይኑን ክፍል በዚህ አይነት መልኩ አጣብቀናል። በመቀጠል ደግሞ ማርከር እንድታዘጋጁ ነግራችሁ ነበር አይደል? በማርከሩ በመጀመሪያ እንደዚህ አድርገን አይኑን እንሰራለን። የአይኑን ክፍል ከሰራን በኋላ ደግሞ የአፍንጫውን ክፍል እዚች ጋር እዚች አድርገን በማርከራችን ማርከር የማታገኙ ከሆነ ደግሞ በስራስም በእስክሪብቶ መጠቀም ትችላላችሁ። እንደዚህ አድርገን ከሰራን በኋላ እንደዚህ ምልክት እናደርግና በዚህ አይነት መልኩ ከሰራን በኋላ ደግሞ እዚህ ጋር ጠቃጠቁ እናደርግለታለን። ተመልከቱ ልጆች፣ አያችሁት? በቀላሉ ቆንጆ ውሻ አድርገን መስራት ችለናል። ልጆችዬ ዋናው ዓላማችን
ምልክት ማድረጊያ መስራት ነው አይደለ? ምልክት ማድረጊያችንን ደግሞ በቀላሉ እንዲህ አሳምረን መጠቀም እንደምንችል ለማሳየት ነው። ስለዚህ እንደዚህ ከፍ ባለ ቅርጽም አነስ ባለ መጠን ባለውም ቅርጽ እየሰራችሁ ማስታወሻ ማድረግ ምልክት ማድረግ ትችላላችሁ ማለት ነው። ይበልጥ ለማሳመር ደግሞ በቀይ ወረቀት ምላስ እንሰራለታለን። እዚህ ጋር ባለን ወረቀት ደግሞ በእርሳሳችን የምላስ ቅርጽ የሚመስል እንደዚህ አድርገን እንሰራና በመቀስ በመቁረጥ እናውጣለን። እዚህ ጋር እንደምታዩት ቅርጹን ካወጣን በኋላ ምላሱን ያወጣን እንዲመስል አድርገን በዚህ አይነት መልኩ ካዘጋጀን በኋላ እዚህ ጋር በስሱ ማጣበቂያ ቀብተን ውስጥ ወስደን እናጣብቃለን። ታዲያ ምላሱን ማጣበቃችን ለምንፈልገው ነገርም ብዙ አይከለክለንም፣ ምቹ ነው፣ ያን ያህል አይረብሸንም። አያችሁት? በጣም የሚያምር ቆንጆ ምልክት ማድረጊያ በውሻ ቅርጽ መስራት ችለናል። እናንተም በየቤታችሁ ሞክሩት። እጅግ በጣም ቀላል ስራ ነው። ሁላችሁም በመሞከር ተጠቀሙበት። ልጆችዬ የዛሬውን ስራ ሁላችሁም እንደወደዳችሁ ተስፋ አደርጋለሁ። በሚቀጥለው ጊዜ ልክ እንደዚህ ሁላችሁንም የሚያሳትፍ የምትወዱትን ስራ ይዤላችሁ እመጣለሁ። በቀላሉ ልጆችዬ ጋዜጣን በመጠምለል ቆንጆ የአሻንጉሊት ቅርጽ መስራት ይቻላል። ስለዚህ በሚቀጥለው ጊዜ ስንገናኝ የምንሰራው እሱን ነው። ለምንሰራው ስራ ደግሞ የሚያስፈልጉን ነገሮች አሉ። የአሻንጉሊት ቅርጹን ለመስራት ጋዜጣ ያስፈልገናል። በተጨማሪም ደግሞ መጠምለያ፣ መቀስ፣ ማጣበቂያ እነዚህም ነገሮች ያስፈልጉናል። ማጣበቂያው ግን ልጆችዬ ጠንከር አድርጎ ሊያያይዝላችሁ የሚችል ማጣበቂያ፣ እንዲሁም ስፕሬ ወይም ቀለም ማግኘት የምትችሉ ከሆነ ደግሞ ስፕሬ ወይም ደግሞ የውሃ ቀለም ታዘጋጃላችሁ። እነዚህን ነገሮች አዘጋጅታችሁ ዛሬ የሰራነውንም እንደዚህ የሚያምረውን ቀላሉን የምልክት ማድረጊያ በየቤታችሁ ሞክራችሁ እንዲሁም ደግሞ ከኔ ጋር የሰራናቸውን ሌሎችን የፈጠራ ስራዎች በየቤታችሁ እየሞከራችሁ እስከሚቀጥለው ጊዜ ድረስ ትጠብቁኛላችሁ። እኔም እንደተለመደው ቆንጆ ስራ ይዤላችሁ እመጣለሁ። እስከዛው ድረስ ግን በጣም ወዳችኋለሁ። በጣም ትናፍቁኛላችሁ። ቻው ቻው የኢትዮጵያ ልጆች።